እቺ ካልጋበዙኝ ምን ትርጉም አለው? በጣም እንዴ እኔ በዚህ ሰዓት እኮ በነገራችን ላይ ሚስት ያለው ሰው ነው ከእንቅልፉ እንደተነሳ ያለው ብሎ ተሰርቶለት የሚጠብቀው እንደማን ተደውሎ ለቁርስ ካፌንኛ አይባልም። እውነት ግን ሰው ሚስትና ልጅን ጥሎ ይመጣል። ምን ላድርግ ነው ወንድም ጊዜ መስጠት ያስፈልጋል። አዎ ይደረጋል። አንተ ወደ ቤት ትሆኛለህ ማለት አይደለም ፕሮግራም ስላላት ነው ሊያጣላኝ አየው። ፕሮግራም ስላላት ምንም አላት ፕሮግራም ሞሞድ እኔንም ይዛችሁኛ እናንተን ሚስጥራችሁን የሁለታችሁን ሞቶ ወጣላችሁ ለወራ እኔ ሚስጥር ስለሌለ ይቀጥል። ምን አይነት ፕሮግራም አላት ታውቃለህ? ምንድነው ሚስጥር የሌለ እንዴ? በየቪዲዮ ሚስት ዳሩኝ እያልክ የምትጮህ ሰውዬ አገኘንለት ሚስት ሄዶ አገኛት ምንቱን ምን ይወጣ በእናት ጠፋች ልጅቷ ምን ይበለት ምን ፈልገህ ልትለው ደወለ ያሳን ደጋፊ ናቸው እንዴ? ምን ያገናኛል? አይ ቶሎ የሚሄዱ እንትን የሚላቸው የሚያባረው ሳይሆን አሰራዋቻ ስለሚበላ ታሪክ ይቀየራል። የማይበላው ልጅ ማን ይሆናል? ሚፍታ ይሆናል። ዋንጫ አርሰናል አይበላም መቼ እኔ በቤተሰቦቼ ፊት የሆነ ነገር ቃል ገባ አርሰናል ዋንጫ አይበላም። ከበላ ኬክ ምናምን አዘጋጅቼ ወንድሜ አመቱን ሙሉ ቋጥሮ ማን ስለሆነ ነው እኔ ወንድሜ ያሳዝነኛል። ረጅም አመት ጨጓራው እንዴት እንደሚያመው ታውቃለህ? ሞተት የተሰራ ኬክ ነው ያሰብኩት እኮ በቃ አይደለም። አይ እስከዛሬ ታመመ ጨጓራው አሁን ቢያንስ ደስተኛ ነው። በሱ ደስተኛ ነን። ቢያንስ በእናንተድም ግን ደስተኛ ይሁን ይሄድ ተመስገን። ግን ሃይሚ ከጎኑ መሆኑ ግራሱን ያጠፋ ነበር። ያበረታታችሁ ነው የታወቀ ነው። ስንት ነገር ሰበርክ እኮ ቤት ውስጥ። ስለዚህ አሁን ደስተኛ ሆናል አታስብ። እንደ አብረን ነው ጀመር እዚህ ነው የምንኖረው። ውጣ አንተኛ እዚህ ነው የምንኖረው። ሲጀመር ልብስ ልበስ ባዝሩም እንዳታይ ኧረ ተውኝ በእግዚአብሔር ተነሳም ሻወር ውሰድ ልብስ ልቀይር እንብላ ቁርሳችን ነው ጥሩ ወኛል ነው ሻወር ለመውሰድ ብቁ ኧረ ተው አንተ የተግማማ ወሬ አታወራ በአለ የቤታችንን ባህሪ ኧረ ተው ወጣው አንቺ ታላቅ አይመጣም። እሺ ቆይ አንተ እንሂድ አመንክለት አይኑ ሊያርኩ አንተ ነህ እኔ አላገላግላችሁ በቃ አይደለም። በመሀል ቤት የሚጎዳው ሳሩ ነው። በመሀል ቤት የሚጎዳው ሳሩ ነው። ተው እናንተ እኔን አታከብሩ። እሄዳለሁ። ምስቶት እረፍ። አይሆንም እረፍ። ጸብ ለማጠቀም አትስጋው። አንተ ነው ያለው እረፍ በቃ እንዴ ናውጣ በቃ እኮ ለቀይርሽ ልብሱቱን ነው እና ቀይራ ዘገብታ ቀይራ ይመጣል ምንድነው መንገዱን ማለከው እኔ ያለው በቃ ቶ እንዴ እኔ በሷ ቀይርከኝ እንዴ ታው እንጂ እንዴ እረፍ አንተ እረፍ ተረጋጋ በቃ እንዴ እዚህ ድረስ መተን እንጣላ ቶ እንዝናና ነው የመጣ ነው በቃ እረፍ እኔም እንዳልመታ አንተ እረፍ መስጠት ልሰብር እረፍ እንዴ ኧረ እባካችሁ እንዴ እኔ አሁን ልማታ ነው ከዚህ በኋላ ማታለሁ። እሱ ረጅም ነው ብለህ ነው እሱ ማን ደፍበትም ነው አስቆለፍከው በቃ እኔን መታኝ ብሩክ ስለሚወድህ እኮ ነው የመታህ ስለሚወድህ በበስ በቃ እኛ እንብላቸዋቸው ተው አንተ ረፍ ይጋርዳል በቃ አንተ ቀይር ቀይር እንሂድ በቃ እኛ ጀመረ ላይ ካላገም እኮ ጥፋተኛ ብትረይም ቢኖረኛ እኔን ተለይ ቤቢ ቁርስ ባለ አለኮ እኔ አሁን ቃል ገባሁልህ እኮ በቃ ለማንቺ ተረጋጋ እድርልሃለሁ እንዳታሽ ቆንጆ